ጭንቅላቱ አይኖርም ይታረማል። እሺ ግን እንዴት እንደዚህ ታደርጋለህ በሚል መንገድ ሳይሆን ገባኝ። በሾርኔ ነው በሾርኔ በቀልድ ስትነገር ሞር በቃ ለእኔ ሴፍ ሆኖ አገኘሁት። ያ ፐርሰናሊቲ ከልጅነት ማለት ነው። ከልጅነት ጀምሮ በቃ ይሄ ነበር። ካደግኩ በኋላ ይህንን ታግኔም ለመፍጠር ስሞክር ማን ልበለው ብዬ ስል ራሴን ስላቅ አልኩ። ትምህርተ ስላቅ ደግሞ የራሱ ምልክት ስለነበረው ሰው የሚመስል ያንን ደግሞ ለማምጣት ፈለግኩኝ ማለት ነው። ጊዜ ሲያልፍ ደግሞ ራሱን ነገር መበተን ጀመርኩኝና ስርዓት ላለው ቅድሚያ ብዬ በተንኩት። ስላቅም ደግሞ በሰዓቱ ይጻፋል፣ በንጉሱ ይጻፋል። በሰዓቱ ስትጽፈው ያለው ትርጉም ምን ይሆናል፣ በንጉሱ ደግሞ ስትጽፈው ስርዓት የሚለው ነገር ስለሚመጣ ስርዓትን አመጣኝ። በዛው ደግሞ ይገርማል። በጣም ነው ቃላት ላይ የምትጫወተው ግን ይገርማል። ኢትስ ላይክ ዴይሊ ኤክስፐሪመንት ውስጥ እስካሁን ድረስ አለ። አሁን ይገርማል። ሁሉ ጊዜ ብዙዎቻችን ሴንጆ እያልን የምንጠራው አንተ ግን ብዙ ጊዜ በምታወራው ወሬ ውስጥ ቅዱስ ዮሴፍ ያልከው የምጠራው ትምህርት ቤት ነው የተማርከው። እኔ አንድ ወንደር የማደርገው ነገር በኋላ ላይ ይሄ ለካስማስ ፐርሶናል ሊባል የሚችለው ነገር ከመጣ በኋላ መለስ ብለን ቅዱስ ዮሴፍ ማለት ጀመርክ ወይስ ተማሪም ሆነ አንተ እዛ ቅዱስ ዮሴፍ ነው ትምህርት ቤት ብለህ ነበር የምትናገረው? ያው እውነት ለመናገር ያው ሴንጆ የሚለው ነው አይደለም። በደንብ ጊዜ ግን እኔ ምንድነው አማርኛ ስልት ስለሆነ እያስተዋወቅኩ ያለሁት በተቻለ መጠን አማርኛ ለመጫወት ለማውራት ሞክራለሁ አይደለም። እንዲህ በአጋጣሚ የሆነ ቃል ካነሳሁኝ ቤተሰብ ደውሎ በአማርኛ ትርጉም ያለው ቃላት ነው ምናምን ይሉኛል ሰዎች። ኦኬ አያምርብህም በያዝከው ነገር ጽና እና ተመችቷል አንተ? አሁን ያው አስፈላጊ ነው ብዬ ነው የማምነው። በዛው ያው በዛው ከሆነ እንደምችል ለማሳየት ለምን ደግሞ ጥሩ እንደሆነ ለማሳየት። በልጅነት ከሙዚቃ በፊት ቀድሞ የሳበ ስዕል ነው እና ወደ ስዕል የመራ የሆነ የተለየ አጋጣሚና ሁኔታ ነበረ? ያው እኔ እንግዲህ ይመስለኝ ድሮ ኬጂ ላይ አንደኛ ወጣ ሁለተኛ ወጣ አትባል ኤ ወይ ቢ ምናምን ነበር የሚጻፈው። ያን ጊዜ ከለር መቀባት ከመስመር አለማስወጣት ምናምን ነበር። ያኔ ጥሩ ተማሪ ነበር። ከዛ ግን ማትስ ምናምን ሲመጡ ዲፍረንት ይሄ ዝቅ ማለት ጀመረ። በቃ እኔ አሪፍ ነው ብዬ አሰብኩኝ። ሁልጊዜ ቤትን ቁጭ ስል የመጨረሻ ልጅ ስለሆንኩኝ አብሮ የሚጫወት ምናምን ሰው ስለሌለ መሳል ጀመርኩ። ገና በዛ እድሜ በህፃነት በቃ ኖርማል በቃ ድመት ምናምን ትላለህ ያለ አሞራ ተራራ ፀሐይ ሲወጣ ምናምን እሱን ትሞክራለህ። እሱ እያደገ ቀጠለ። አሁን ለምሳሌ 4ኛ ክፍል 3ኛ ክፍል ብትጠይቅኝ ስታድግ ምን ትሆናለህ? ሰዓሊ ነው የነበረ ሰዓሊ ነበረ። ለምሳሌ ከዛም እያደገ ሲመጣ እንቁጣጣሽ ስል እንደሚሳለው ያለ እንቁጣጣሽ ሳይሆን ቤቴ ውስጥ እንደዚህ ሰቃቅዬ ቤት ውስጥ ተከራዮች አሉ ምናምን ጠርቼ ገንዘብ ሰብስቤ ማለት ይገርማል በጣም። ከስዕል ደግሞ በጣም ማለት ስፔሻላይዝ በማድረግ ደረጃ ሊባል በሚችል መልኩ ለግራፊቲ አርት በጣም የተለየ ቦታ ነበረ፣ እስካሁንም አለ እና አሚን ብዙ ሰው ስዕል እንኳን ቢስበው ግራፊቲ ይስባል ብሎ ማሰብ ለእኔ ከባድ ነው፣ የሆነ አይነት ትውውቅ ከሌለው በስተቀር። ምን አይነት አጋጣሚዎች ናቸው ደግሞ ከስዕልም ደግሞ ወደ ግራፊቲ አርት ሊስብ የቻለው? ይሄ በጣም ልዩ አጋጣሚ ነው። እስካሁን ድረስ ብዙ ነገር ከዛም ጊዜ ነው ማመጣው ያኔ የተማርኳቸው ነገሮች ነው እስካሁን ተጠቀማቸው። እንዴት ሆነ መሰለህ? አሁን እንዳልኩ 6ኛ ክፍል ላይ ይቋረጣል የአርት ትምህርት። 6ኛ ክፍል በኋላ አንማርም። ስለዚህ ተሻሸው ከስዕሉ ቤት ስንሆን የረፍት ቀን ወይ ክረምት ነው የምትስለው። 7ኛ ክፍል ወደ 8ኛ ክፍል ማልፍበት የክረምት ጊዜ ላይ ማጠናከሪያ ትምህርት ትወስዳለህ ወይ የክረምት ትምህርት ወይስ ሌላ ነገር ጊዜን ታሳልፍበት ተባልኩ። ምርጫ ተሰጠ። ያን ጊዜ ኧረ እኔ ማጠናከሪያ አልፈልግም፣ ሚኒስትሪ ማለፊያውም ትንሽ ነው፣ ችግር የለውም። ሚኒስትሪ ትንሽ አሳስቧቸዋል መሰለኝ እንደዛ። ያው ሂስትሪ ያለኝ እንደዚህ አይነት ችግሮች ምናምን በማትሪክ ውጤት መስተካከል አለመስተካከል ስላለ ያን ጊዜ እኔ ስዕል ብማር ይሻላል። ያው እንግዲህ ካራቴ የሚማር አለ፣ ዋና የሚሆን ሙዚቃ